እንደዚህ አምሮባቸዋል። እነኚህ ሁሉ እንዳለ ከዚህ እስከዚህ ድረስ የተደረደሩት እንዳለ አባቶች ናቸው ሁሉም እና እስኪ ከሀገር ውስጥ መሆናቸው ከውጭ እንደዚህ ልብስ ቢቀየርላቸው ልብሳቸው በጣም የቆሸሸ ነው። ስለዚህ በሳምንት በ15 ቀን እንኳን የሆነ ቀን እንኳን ብንቀይርላቸው በጣም ጥሩ ነው። አሁን እንደዚህ አምሮባቸው ስታዩ ያው አይነ ስውር ናቸው። እሳቸው ደግሞ እንዳለ ጠቅላላ ትልልቅ ሰዎች ናቸው። አባቶች ወደ ጎዳና ወጥተዋል። ግን ወጥተውም ግን ዝም ልንላቸው አይገባም ነው የምለው። ስለዚህ እስቲ መርቋቸው። ስንታየው ከበደ የሚባል አንድ ወንድማችን ነው እንደዚህ ፏከሽ ያረጋልን ያሳመረልን። ያው እንዳለ ሱሪ የቀየሩ ናቸው እንዳለ ጠቅላላ። ስንታየው ከበደ ጸጋና በረከት ይስጠው። አሜን። እና ደግሞ ሁለተኛ ደግሞ ተስፋዬ አለሙ፣ ሶስተኛ አቶ ቴዎድሮስ እሸቱ ናቸው። እና እነኚህ እሸቱ እንዳላቸው እድሜና በረከት በልጃቸውና በረከት ውስጥ ቤታቸው ይስጣቸው። አሜን። እጃቸው በረከት ይስጣቸው። አሜን አሜን። በረከት ይስጣቸው። እድሜ ይስጣቸው። ተባረኩ ብሩክ ሁኑ። እንደዚሁ እንዳለበሳችሁን ጠጋ አልብሳችሁ። አሜን አሜን። ያው ሰላምና ጤና ይስጣቸው። በወጣ ይተካ። እንዲህ እንዳሳመሩን እነሱንም እግዚአብሔር ያሳምራቸው። አዎ ይጠብቃችሁ፣ ክፉ አይንካቸው። ልጅ በጣም አበሰብልኮ እኮ ነው። አንተ ጤና እድሜ ያሰብክ ነገር ይሙላልኝ። ጤና አሁንም ጨምርልን፣ ያሰብክ ነገር ይሙላልኝ። ሰላምና ጤና ይስጣቸው። በሄዱበት ይቅናቸው። ሰላም ይስጣቸው። በሄዱበት ይቅናቸው። እድሜና ጤና ይስጣቸው። ክፉ አይንካቸው። ዘራቸውን እግዚአብሔር ጉልበታቸውን ጤናውን ይስጥ፣ ጸጋውን ይስጥ። ከልጆቻቸው ሽምጥሩ ሁኔታው ይድረሳቸው። እግዚአብሔር ጸጋ እድሜ ያልክስ። የቀረው መጠናም ክርስቶስ ከአንተ ጋር ይሁን። ጋሻያሉ ሰላም እንዴት ነው? ሰላም ሎታል። ዛሬ ሱሪ ቀይረዋል። ደስ ብሎኛል። እስቲ ደስ ይበላችሁ። ጸጋ በረከት የእናንተ ይሁን። ጸጋ ይልበሱ። ጸጋ ለብሰናል። የዛሬው ሰንበት የእውነት ነው። የረፍትና የጸሎት ቀን እግዚአብሔር አድሎናል። እናንተንም ያድላችሁ። ጸጋ ልበሱ። እግዚአብሔር ይስጣችሁ። ጠጋ ልብሳችሁ ውላችሁ ግቡ። እናቶቼ ታለ አይነጥላችሁ ያኑራችሁ። በረከቱን ይስጣችሁ። ዘራችሁ ይባረክ። ስንታየው ከበደ በጣም ወጣት ልጅ ነው። ስንታየው ከበደ ወጣት ልጅ ነው። አዎ ቴዎድሮስ እሸቱ ተባረኩ፣ ብሩክ ሁኑ፣ ዘራችሁ ይባረክ። በላይ ያውላችሁ፣ እንደ ቅባት ላውኑ ዋሉ። ደስ ይበላችሁ ልጆቼ። አሜን አሜን። እግዚአብሔር ይስጥልን። እናንተንም እድሜያችሁን ይሰፋ አድርግልን። ጤናችሁን ይስጣችሁ። በሰላም ያሳደራል፣ በሰላም ያውለን። እግዚአብሔር በሰላም እድሜና ጤና ይስጣችሁ። እንደዚህ ዝንጥ ብሏል እንግዲህ ጎረምሳ ሆኗል። አዎ እግዚአብሔር በሰላም አውሎ በሰላም ያሳደራችሁ። እድሜና ጤና ይስጣችሁ። ከዚህ የበለጠ እና እግዚአብሔር ይስጥልን። እግዚአብሔር ይባርክልን። እግዚአብሔር ይባርካችሁ። አሜን አሜን አሜን። ሁላችሁንም ጤና ይስጣችሁ። ራሳችሁን ባላችሁበት ቦታ ጠብቁ። እኔ ምን ጊዜም ባላችሁበት ቦታ እመጣለሁ የቻልኩትን እየታገዝኩ እና ስለዚህ ቢኒ ድሬ እነኛ አባቶች ያንተ አባቶች ብቻ አይደለም የኛም ናቸው የሚል መልካምና ደግ አስተሳሰብ ያለው መልካምና ሩሩ አባቶች፣ እናቶች፣ እህቶች፣ ወንድሞች ካላችሁ በ0910 46 40 14 ቢኒ ድሬ ብላችሁ ደውላችሁ ማማከር ትችላላችሁ። ምን እንርዳ፣ ምን እናግዝ ወንድሜ የሚል ካለ ይምጣ ወደኔ እያልኩ ነው። እነኚህን አባቶች በየሳምንቱ ጁማ፣ አርብና እሁድ ሰንበትን እያገለገልኩ ነው ያለሁት። እያጠብኩኝ ልብሳቸውን እየቀየርኩ ነው ያለሁት። በማን ነው? በኢትዮጵያውያኖች በወንድሞቻችን ዛሬ ተጀምሯል። በስንታየው ከበደና በተስፋዬ አለሙ በቴዎድሮስ እሸቱ ጤና ይስጥልኝ እላለሁ። አመሰግናለሁ። መልካም ሰንበት፣ መልካም ቀን፣ መልካም ጾም እላለሁ። መልካም ጸሎት